ግብር ኩራት ነው ክብር ስንከፍል ግብር። ሰላም ጤና ይስጥልን የዩቲዩብ ገጻችን ተከታታዮች እንደምን ሰነበታችሁ? ይህ የገቢዎች ሚኒስቴር የመካከለኛ ቁጥር 1 ቅርንጫፍ ጽሕፈት ቤት የዩቲዩብ ገጽ ነው። ለገጻችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ እንድታበረታቱን እንጠይቃለን። ዛሬም እንደተለመደው ለእናንተ ይጠቅማል ያልነውን ርዕሰ ጉዳይ ይዘን ቀርበናል ማለት ነው። ዛሬ ለእናንተ የምናቀርበው ርዕሰ ጉዳይ ከካፒታል ጌን ታክስ ወይም የካፒታል ሀብትን በማስተላለፍ የሚገኝ ጥቅም ላይ ግብርን ስለመክፈል ይሆናል ማለት ነው። ይህ የግብር አይነት በስኬጁል ዲ ወይም ሰንጠረዥ ውስጥ የሚካተት የገቢ አይነት ሲሆን አንድ ሰው የማይንቀሳቀሱ ሀብቶችን ለምሳሌ ህንፃ፣ መጋዘን የመሳሰሉትን ይህ ግን 2 ዓመትና ከዛ በላይ ለመኖሪያ ቤት ያገለገለ ህንፃን አይጨምርም፣ ሽያጭን አይጨምርም። ከዛ ውጪ ያሉ መጋዘን፣ ህንፃ፣ አክሲዮንና ቦንዶችን የመሳሰሉ ሀብቶችን ለሌላ ሰው በማስተላለፉ ያገኘው ጥቅም ላይ የሚከፍለው ታክስ ነው። ጥቅሙም የሚሰላው ከሸጠበት ግብር ከፋዩ ሀብቱን ከሸጠበት ወይም ካስተላለፈበት ዋጋ ላይ የገዛበትን ወይም ደግሞ ሀብቱን ገንብቶትም ሊሆን ይችላል ያንን ህንፃ የሰራበትን ዋጋ በመቀነስ 30% ደግሞ የዋጋ ንረት ማስተካከያ በማድረግ ያገኘነው ውጤት ላይ 15% ካፒታል ጌን ታክስ ይከፈልበታል ማለት ነው። ስለዚህ አንድ ሰው የካፒታል ሀብቶችን ለሌላ አካል ሲያስተላልፍ በስኬጁል ዲ መሰረት ካፒታል ጌን ታክስ የሚከፍል ይሆናል ማለት ነው። ይህን ሀብት ሲያስተላልፍ አስፈላጊ መረጃዎችን አብሮ አያይዞ ሊያቀርብ ይገባል። ሀብቱ ላይ የወጡ ወጪዎች ካሉ የመዝገብ ዋጋውን የሚያሳይ ወይም ቡክ ቫሊዩን የሚያሳይ ሰነድ እንዲሁም የተለያዩ አስፈላጊ ሰነዶችን አብሮ ማቅረብ መቻል አለበት። ነገር ግን እነዚህን ሰነዶች ማቅረብ ካልቻለ ወይም እነዚህ ሰነዶች ተአማኒነት የሌላቸው ከሆነ ከሚመለከተው አካል አስገምቶ የሀብቱን ዋጋ አስገምቶ ማቅረብ መቻል አለበት ማለት ነው። ይህንን አስገምቶ ማቅረብ ካልቻለ እንደ አጠቃላይ ግብር ከፋዩ ወጪ እንደሌለው ይታሰባል። እንዲሁም የገቢ መስሪያ ቤቱ የገበያ ዋጋን ከግምት በማስገባት በካፒታል ሀብቱ ላይ የተገኘው ጥቅም ላይ ግብር እንዲከፈል የሚያደርግ ይሆናል ማለት ነው። ከዚህም በተጨማሪ እንደዚህ አይነት ሀብቶች ግንኙነት ላለው ሰው ተላልፈው ከሆነ ግንኙነት ላላቸው ሰዎች ስንል የተለያዩ የደም ዝምድና ያላቸው እንዲሁም በካምፓኒም ቢሆን ዝምድና ያላቸው ካምፓኒዎች ማለት ነው ተላልፎ ኪሳራ የደረሰ ከሆነ እንዲሁ ኪሳራው ከግምት ውስጥ የሚገባ አይሆንም። እንዲሁም ሙሉ የእርጅና ተቀናሽ ያገኘበትን አንድ ግብር ከፋይ ሙሉ የእርጅና ተቀናሽ ያገኘበትን ሀብት ግንኙነት ላለው አካል ቢያስተላልፍ ያ አካል የተላለፈለት አካል ምንም አይነት የእርጅና ተቀናሽ ማግኘት አይችልም ማለት ነው። እንደ አጠቃላይ ለዛሬ ለእናንተ ይጠቅማል ያልነው ከካፒታል ሀብቶችን ከማስተላለፍ ጋር የሚገኝ ጥቅም ላይ ግብር ስለመክፈል ይህንን ይመስላል። በሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ እስክንገናኝ ድረስ መልካም ጊዜ